በቃ ማለት እየተማማን ያለ ነው ተማምቶ ተባልቷል ይሄን ነገር ነው ፍሬ ያደመጣው የሚያሟሉ ይሄንን በመስጊድ እናገራለን በሁሉም እየተነገረውለት በቃ ተለቀቀው ማሻአላህ ሌላ ሴት ልጅ ኒቃብ ካለበሰች ካፊር ናት ትላላችሁ ካለበሰች ካፊር ናት ይያሉ በቃ አይው እንኳን ኒቃብ ያለበሰችውን አይደለም እንኳን ጀልባብ ያለበሰች ጉርድ ያለበሰች አይደለም ቃሪያ ሱሪ በተለብስ ካፊር አለላት ተጓባና ደግመዋለሁ ይሄን ሱሪ ለብሳ ብትሄድ ፋጡማ ጸጉሯን ጥላ ብትሄድ እንደዚህ ጸጉሯን ጥላው እንደው በቲሸርት እንደዚህ ያለች ብትሄድ ካፊር ናት አለ ኩፍር ራሱን የቻለ ነው حرام ራሱን የቻለ ሴት ልጅ ነሽ ልበሽ ነብዩ አዘውሻል እተቅላ አላህን ፍሪ ሱሪውን ጣዩ ንቃበሽ ልበሽ የነብዩ አለይሂ ሰላቱ ወሰለም ባለቤቶች ሽፍንፍን ያሉ ነበሩ አይሻ ረዲየላሁ ተዓላ عنها كما في الصحيحين ቡኻሪ ሙስሊም ላይ የተዘገበ ሐዲስ አለ አይሻ በዝሙት ታምታ ነበር አይደል ከሶፍዋን ጋር ዝሙት ሰርታለች ተብላ ነበር እንዲህ ብላ ተናገራለች ሐብሌ ጠፍቶብኝ ወደ ኋላ በቀረው ሰዓት አለች ነብዩ አለይሂ ሰላቱ ወሰለም ጭነው ሄደዋል ከነሰራው እሷ እየፈለገች ወደ ኋላ ቀርታ መንገድ እንዳይጠፋባት ብትሄድ ርቃ ልትሄድ ትችላለች ወይ ወዲ ያላቅጣጫው ልትሄድ ትችላለች እዛው ቦታ ላይ ሄጄ ተኛሁ ብላለች ልጅ ናት ገና እዛው ቦታ ላይ ተኝታ ያለ ሶፋን የሚባለው ከኋላ መጣ የረሱል ሱሐቢይ ነው እቃም ያነሳ ምን ያደረገ ከኋላ ይሄዳል ልክ ብቅ ሲል ሰሚቱ ሶውት استرجاعه ተላለ ኢና ሊላሂ ወኢና ኢለይሂ ራጂዑን የሚለውን ድምጽ ሰማሁ አለች ለምን ያውቀኝ ነበር ወደውኑ خمرت وجهي ፊቴን ሽፍንፍን አልኩኝ ማለት ካን يعرفني قبل نزول الحجاب ሂጃብ ከመምጣቱ በፊት ያቀኝ ነበር ለዚህ ነው ኢና ሊላሂ ወኢና ኢለይሂ ራጂዑን ያለው ከአሁንሳ አላያትም አልተመለከታትም ፊቴን ሸፈንኩ አለች ከሂጃብ በፊት ያውቀኝ ነበር ማለት ከሂጃብ በኋላ አያቀኝ ስለዚህ ኒቃብ ልበሱት ክብራችሁ ነው እመሩበት በአንቺ ባለቤትሽ ብቻ እናትሽ አባትሽ ወንድምሽ ልጆችሽ አያትሽ እነዚህ እንጂ ለምን ተሸፈኑ الله سبحانه وتعالى فإذا سألتموهن متاعا فاسألوهن من وراء حجاب እቃ ስትጠይቋቸው إذا سألتموهن متاعا እቃ ስትጠይቋቸው የረሱልን ባለቤቶች فاسألوهن من وراء حجاب ከመጋረጃ ጀርባ ሆናችሁ ጠይቁ አትሏቸው ذلك أطهر لكم ይህ ለእናንተ በጣም የተሻለና ጥሩ ነው ይላል አላህ Subhanahu Wa Ta'ala የነብዩ ባለቤቶች መሸፈን ካለባቸው የነብይ ባለቤት እኮ ማለት በጣም ቁጥብ ነው ለነሱ ኡማሃት ሙእሚኒን የአማንያን እናቶች ተሸፈኑ ከተባሉ ከዛም በኋላ ያሉትማ ሴቶች በጣም ያስፈልጋቸዋል ይሄ ግልጽ ወለይድሪብነ ቢኹሙሪሂን አላ ጁኑቢሂን ይቻንቀስ ልብሶቻቸውን ይከናነቡ የሚለው በመጣ ጊዜ ትላለች አይሻ ረዲየላሁ ተዓላ የረሱል ሱሐቢያቶች ታላላቅ ሴቶች ሱሐቢዮች ማለት ነው ሱሐቢያ ሴቶች ተሸርጣቸው ልብሳቸውን እየቀደዱ ፈختمرنا بها አትላለች በሷ ተሸፋፈኑ ትላለች ይሄንን አልሐፊዝ ኢብኑ ሐጀር ረሂመሁላህ እንዲህ ብለው ይፈስሩታል فختمرنا بها ማለት አይغطينا وجوههن ፊቶቻቸውን ሸፈኑ ማለት ነው ይሄና ሌላ አላህ Subhanahu Wa Ta'ala እንዲህ ይላል يا أيها النبي قل لأزواجك وبناتك ونساء المؤمنين يدنين عليهن من جلابيبهن أنت ملاكتنا وهي مستوچهن سيلجوچهن يا አማንያንን ሚስቶች እዘዛቸው ነገራቸው ምን በላያቸው ላይ መከናነቢያቸው ይልቀቁ ይሄ ጀልባብ ማለት አሉ አህሉል ዒልም ሙፈሲሮች ጀልባብ ማለት ما يغطي الوجه ما يستر جميع الوجه ከላይ የሚለበሰው ፊቱን ሁሉ የሚሸፍን ነው አሉ وهذا هو الراجح وهو الصحيح ይላል ኢማሙ القرطبي ታላቁ ሙፈሲር ስለዚህ ሴቶች ታማ ምን በሉ ልበሱ ኒቃባችሁ ልበሱ ነው እያልን ያለን እንኳን ኒቃብ ያለበሰ ጀልባ ሞልቷል ተማሪዎቻችን ውስጥ አንቺ ካፊር ነሽ አይደለም አንቺ ሙጅሪም ነሽ ልበሱ ይባርባችሁ ተዋቡ ልብሳችሁ ኒቃባችሁ መልበሱ ይህ ማበረታቻ ምን ሰጠው እንጂ ኒቃብ ያለበሰች ካፊር ማለት ከአንደበታችን ሞልቶ አያውቅም አንልም አይባልም